የእርግጥ ልጅ ማሞቱ በሕይወት የለም ዛሬ እብድ ሆነብኝ። ሜዳ አለ በራችን ላይ ፌስታል ዘርግቶ ፌስታል ዘረጋና እዛ ነው ይህ ማደሪያዬ። እግዚአብሔር ጌታ ነው። እናንተን አገኘልኝ። እኔ በጎዳና ላይ ለ10 ዓመት ያለው የኖርኩት ጎበዝ ተማሪ ነበር። አሁን እሷ ጣሊያን ሀገር ሄዳለች። እሱ ያስጠላ ድርቶ ለብሼ እንዳለ ብጥስጥስ ያለ ነገር ለብሼ ስንቱ እየሳቀብኝ በነቢይ ባሮክ በኩል እግዚአብሔር አገኘኝ ብዬ ነው ማስበው። እስቲል ነው ማለት ነው እስካሁን ድረስ። ለምን እኔ ከሱ ጋር ከተገናኘው ጀምሮ የመጀመሪያው የሆነው ምንድነው የሆነ ያመለካከት ለውጥ ነው ያመጣሁት። ንግግሬ እንደዚህ አልነበረ። ብዙ ሰዎች ያውቃሉ ጎዳና ላይ ያለ ሰው እንዴት አይነት ንግግር እንደሚያወጣ፣ ሰዎችን ራሱ ንግግራችን ምን ያህል እንደሚይዛቸው እሱን አሁን እኔ እንደዚህ አይነት መጥፎ ንግግር መጥፎ አዋዋልም ውያላቅም። አንደኛ ይሄን ነገር ቀይሮልኛል። ሁለተኛ ደግሞ አሁን ላይ ግን ስለ እያንዳንዱ ነገር መጨነቅ ጀምሬያለሁ። ስለ ልብስ ይጨነቃለሁ። ትንሽ ያዋራ እንኳን ጫማዬ ላይ ሲያርፍ ምን ያህል ነገር እንደሚያስጨንቀኝ አሁን ላይ ነው ያየሁት። ንግግር መቆጠብ በፊት እኔ በታክሲ ሄጄ አላውቅም። እውነት ለመናገር እፈራለሁ። ለምንድን ነው የምፈራው? ሰዎቹ ቤተክርስቲያን እንኳን ሄደን ቦታ ይቀይራሉ። ጫማችሁ ይሸታል፣ ልብሳችሁ ይሸታል። እግዚአብሔር ብዙ ነገር አሳልፎኛልና መቼም እግዚአብሔር ሰውን ለመርዳት ከፈለገ ሃይማኖት፣ ጎሳ፣ ጎራ አይለይም። ኦርቶዶክስ ጴንጤ አይልምና ከምንም በላይ እኔ ለመለወጥ የምፈልገው እናቴን እኔ ነበርኩ። ግን ያው እግዚአብሔር ያውቃል ልቤን ታስቤም አይደለምና እኔ ወደፊት ይኸው እግዚአብሔርና እኔ ማንም ሰው እኔ ያየኝ ሰው እንኳን ሰው ልሳደብ እንኳን ወደ መጠጡ ጋር ልሄድ ይቅርና እኔ አባቴ አምልጦኛል። ምንም ነገር ሳላረግለት ጎዳና ላይ ያለው አመዳሞ ሳልለወጥ እኔ አባቴ አልፎኛል። እናቴ ግን እንድታልበኝ በፍጹም አልፈልግም። ዛሬም ነገም ቢሆን አልፈልግም። እግዚአብሔር ይረዳኛል። አይደለም ለሷ እኔ ለሀገር በቃለሁ። አይደለም ለሷ እኔ ገና ብዙዎቹን አነሳለሁ። እግዚአብሔር ደግሞ ብሎኛል እኔ ብዙዎቹን ታነሳለህ ብሎኛል። ሰው አይደለም ያለኝ እኔ እግዚአብሔር ያለኝ። ስለዚህ ይሄን እግዚአብሔር ደግሞ እኔ አምነዋለሁ። ምክንያቱም ሰው ሳይ ያየኝ እግዚአብሔር ብቻ ነው። እኔ ሰው የተራብኩ ሰው ነኝ። እኔ ፍቅር ያጣው ሰው ነኝ። በብዙ የተገፋው ነኝ። እኔ ብዙ አመታትን በመከራ ላይ ያሳለፍኩት። እኔ አመት ባል የሚባል ነገር አንድ ቀን አላውቅም። እኔ ከጓደኞቼ ጋር ቆሜ አላውቅም። እኔ መዝናኛ ቦታ ብትጠይቁኝ የአዲስ አበባ ልጅ ነው ይሉኛል። እኔ ምንም የትኛውንም ቦታ አላውቅም። እኔ የማውቀው ጎዳና ላይ ለሊት መሮጥ ነው የማውቀው። እኔ መጠጣት ነው የማውቀው። ሌላ ምንም አይነት ህይወት የለኝምና ምንም በቃ ልል የምፈልገው ይሄንን ነው። እኔ እናቴ ደርሼላታለሁ። እግዚአብሔር ለኔ ደርሶልኛል። ስለዚህ እኔ እናቴ እንጃ እኔ አላውቅም። ጌታ ይፍቀድልኝ፣ እድሜ ይስጥልኝ። እንደ አባቴ አታመልጠኝ። እኔ ጦራታለሁ። እኔ ወግ ማረጌን አይታ እውነት በሰላም አርፋ የኔ ነገር ነው የሚያስጨንቃት። ሁሉም ቦታ ይዘዋል። እኔ ብቻ ነኝ ያንከራተትኳት ያለው በማልቀስ በእኔ ብቻ በማልቀስ ነው አይኗ የደከመው። በዚህ እድሜዋ ነው እንግዲህ በረሃ ድረስ እዛ ሸዋሮ ቤት ድረስ መጣ የምትጠይቀኝ፣ በየእስር ቤቱ የምታስፈታኝ። ዛሬ እግዚአብሔር ደርሶልናል። ለእኔም ለሷም እንደኔ የሚያስጨንቃቸው ልጅ ላላቸው አንድ ነገር ልላቸው ፈልጋለሁ። በፍጹም አይለወጡም ብላችሁ እንዳታስቡ። እነሱን ትሪት ማድረግ አለባችሁ፣ ማቅረብ አለባችሁ። እግዚአብሔር የማይለውጠው ነገር የለም። እኔን እግዚአብሔር ቀይሮኛል። ደግሞ ለልጆቹም የምናገረው ነገር አለ። እግዚአብሔር እንደሊውጣችሁ ከፈለጋችሁ ልባችሁን ክፈቱ። እግዚአብሔር ቅርብ ነው። እግዚአብሔር ማንንም አይንቅም። እግዚአብሔር እንደ ሰው አይደለም። እግዚአብሔር ፈጥኖ የሚደርስ አምላክ ነው። ስለዚህ እውነት ሰው አትዩ። አጎት የለኝም አክስት የለኝም አትበል። እግዚአብሔር ከሁሉ ይበልጣል። ስለዚህ እኔን ያነሳኝ እግዚአብሔር ነው። እውነት እኔ ሰው የማይፈልገኝ ሰው ዛሬ እኔን ስሜን የማይጠራ የለም። ስለዚህ ይሄን ያደረገ ደግሞ እግዚአብሔር ነው። እኔም አሁን ባለውበት ነገር በጣም ደስተኛ ነኝ። እውነት ትምህርት ያቋረጥኩት እኔ ዛሬ 17 ዓመት በ17 ዓመት ውስጥ አረፈደብን ብሎ የመጣ ጌታ እኔን አግኝቶኝ አሁን እዚህ ቸርች እያለሁ 9ኛ ክፍል ጨርስ። አሁን 10ኛ ክፍል ተምሬያለሁ። አሁን ማትሪክ ተፈታኝ ነው። እነዚህ የምታዩዋቸው ጥርሶቼ አሁን እንደዚህ አይደሉም። በመጠጥ ያለቀ ነው፣ በጫት ያለቀ ነው፣ በሱስ ያለቀ የደከመ ነው። ግን እግዚአብሔር ሲልክ አንዳንድ ጊዜ መልካም ሰዎች ከምድር ላይ አሉ። መጥፎ ሰዎች እንዳሉም ሁሉ እኔ አውቃለሁ። ጎረቤት ሆኖ ያሳደገኝ ሆኖ ቤት አቋቁቶ ሰው ግደልልኝ ያለኝ ሰው አለ።
ገና ለገና ተስፋ ቀርጧልና ምንም አይፈራም። ይሄ ከእንግዲህ አይለወጥም። ቢታሰርም ባይታሰርም ብሎ ቤት አንኳኩቶ እቤት ድረስ መጥቶ ፖሊሶቹ ጣቢያ ገብቼ እኔ ኧረ ስለ እግዚአብሔር እኔ ሰው ገድዬ አላውቅም። በፊት ሰርቅ ነበር፣ አሁን ትቻለሁ። አሁን ሰካራም ሆኜ አሁን ለራሴ ማቆም አልችልም። እና እንዴት ነው ሰው ግደል የሚለኝ? የምትይዙልኝ እኮ ነው ያዙልኝ፣ አለበለዚያ እኔ ገለዋለሁ ብዬ ጣቢያ ድረስ እያመለከትኩ እነሱ ምንም የፈጠሩት ነገር የለም። እኔ በቃ ትቼ ሰፈሩንም ትቼ ወጣሁ። ሰው ግን ብዙ ጊዜ ሳይ ስንፍና ያለብን ይመስለዋል። አንድ ሰው አጠገባችን ቢኖር የሚያግዘን ቢኖር ውስጣችን ብዙ ነገር አለ። እኔ ብቻ አይደለሁም ከኔ ጋር የኖሩ እኔ 10 ዓመት ሙሉ ስኖር እኔ በጣም ብዙ በቃ የተማሩ አግኝቻለሁ፣ መሐንዲሶች አግኝቻለሁ፣ ኢንጂነሮች አግኝቻለሁ፣ ዶክተሮች ጎዳና ላይ አብረው ያሉ። የነሱ ችግር የእውቀት ችግር አይደለም። የነሱ ችግር የሚበላ ችግር የሚጠጣ ችግር አይደለም። ሰው አንደርስታንድ አላረጋቸው፣ በቃ ሰው አላቀረባቸው። ሰው የዛ ሰውዬ ፍላጎት አላየም። ሁሉ ጊዜ የሚያዩት እጁ ላይ ያለውን ጫት ነው። ሁሉ ጊዜ የሚያዩት ሲጋራውን ነው። የሆነ መልካም ነገር ስትሰራ ብዙ ጊዜ ሰዎች ችግር አለባቸው። 10 ደህና የሆነ 9 ደህና ነገር ሰርተ አንድ ስህተት እንኳን ያችን ስህተት ነው የሚያጎሏል። እኔ ገፉኝ በቃ የሆነ አንዳንዴ ሳታውቀው የሚወርስ ባህሪ አለና ከውስጤ መልካም ነገር ለማውራት ቁጣ ይወጣብኛል። ያንን ነገር ሰው አልተረዳኝ እንደ ኃይለኛ ያያኛል፣ ሁሉም ይገፋኛል። እኔ ደግሞ መናገር ስለምፈራ ሰውን እሸሻለሁ ወይም ደግሞ አይቀበሉኝም የሚል አመለካከት ጭንቅላቴ ላይ ገባ። ከዛ ቤተሰቦቼ መሸሽ፣ እህቶቼ መሸሽ ጀመር፣ ወንድሞቼ መሸሽ ጀመር። እኔ አንድ ቀን እንኳን ልደት ፎቶ የለኝም ቤት ውስጥ አንዲት ቀን በቃ ከሰው ጋር እኔ ቀርቤ አላውቅም። ሰዎቹ እኔን ሊያቀርቡ እንዴት እንቀራረብ? እኔ ባህሪ የለኝም፣ እነሱ ደግሞ እኔን ለማቅረብ ይፈልጋል። ደግሞ የሚያሳዩኝ ነገር ደህና ነገር አለ። ስለዚህ አይለወጥም ብለው በፍጹም እንዳያስቡ። ይኸው እኔ ሰው እንኳን አናግሮኝ የማያውቅ ሰው ዛሬ እኔ የእግዚአብሔርን ስም ለመጥራት አንድ ደህና ስራ የለኝም። ሁሉም በዚህ ወደላ ቋርጥና አሁን በመሰራበት መስሪያ ቤት ላይ ብዙ ሰምቻለሁ። አክቹአሊ አሁን በመሰራበት ቦታ አለቆችን የድርጅቱ ባለቤቶች አውቃቸዋለሁ። ብዙ ጊዜ ብር አስገባ ብላ ባንክ ትልካለች ብዙ ጊዜ እና ስለዚህ ነገር ስለዚህ አይነት ነገር ይገጥማል። ገጥሞ ሲያቃል በፍጹም እንደዚህ አይነት ነገር እኔ ገጥሞኝ እኔ ለኔ እንግዳ ነገር ነው። ምክንያቱም ለኔ ጃኬት እንኳን ማለት ነው ጃኬት እንደዚህ አምኖ አስቀምጦ አጠገቤ ሄደ የለም ኮት አይደለም ምር አስገባ ስራው ውጪ የኛን ሞራል የሚጠብቅ አንዳንድ ነገሮች አሁን እንደ ምሳ የሆነ ነገር ይሰማቸዋል። ብዙም የሆነ ከበባድ ስራ ማትሰጠንም የሆነ በቃ የምንሰራው ስራ ሙያ እንድንማር ነው የምትፈልገው። ብዙ ጊዜ ያው ገንዘብ ትሰጠኛለች ባንክ ሄጄ አስገብቼ ማቃለሁ። እኔ እንኳን ገንዘብ ላስገባ ይቀርና አጠገቤ አንድ ዝም ብሎ የማይረባ ነገር አስቀምጦ የሚሄድ